ሙስሊሞች ናቸው ወይንስ ክርስቲያኖች ፍጡር የሚያመልኩት? ሰላም ክርስቶስ ከሁላችን ጋር ይሁን። እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እስኪ ሙስሊሞች ናቸው ወይንስ ክርስቲያኖች ናቸው ፍጡር የሚያመልኩት? ፍጡር ማምለክ ማለት በሁለቱም ሳይድ ሁኜ ወይንም ገለልተኛ ሁኜ ስነግራችሁ በቦታ የሚገደብ ማለት ነው። በዚህ ቦታ ሆኗል ወይንም ነው ብሎ የሚነገር ማለት ነው። እጅ አለው፣ እግር አለው፣ ይወጣል ይወርዳል የሚባል ነው። የፍጡር መገለጫ ማለት ነው ይሄ ነው። እና ከሁለቱ እስኪ ክርስቲያኖች ናቸው ሙስሊሞች ናቸው በዚህ ቦታ የሚገልጹት እንደዚህ አድርገው የሚገልጹት? ሙስሊሞች ምን ይላሉ? አምላካችን ብለው የሚያምኑት ለሊት 9 ሰዓት ላይ ይወርዳል ብለው ያምናሉና ይሄ ደግሞ የፍጡር መገለጫ ነው። ለሊት 9 ሰዓት ላይ መውረድ ማለት ካልነበረበት ቦታ ወደ ሌላ ቦታ አዲስ ቦታ እየሄደ ነው ማለት ነው። ክርስቲያኖች ግን እንደዚህ ብለው ያምኑም። እጅ አለው ብለው ያምናሉ፣ እግር አለው ብለው ያምናሉ፣ ይስቃል ብለው ያምናሉ። ይሄ የፍጡር መገለጫ ነው። የፍጡር መገለጫ ነው። ክርስቲያኖች ግን በሁሉ ቦታ የሞላ በቦታና በስፔስ